እሺ ውድ ተመልካቾቻችን የኢትዮጵያ የፍርድ እውነቶች የሚል ታሪክ ነው። ወደኋላ ለወስዳችሁ ነው። የኢትዮጵያ ልማዳዊ ሕግና ቅጣቶችን ዛሬ እናያለን። ያው ተጽፈውልን ስለሚገኙ በውጭ ጸሐፊያንም በሀገር ውስጥ ጸሐፊያንም ተጽፈው ይገኛሉ። አጼ ዳዊት ሶስተኛ በሳቸው ጊዜ አንድ ገበሬ ሰክሮ ሰውን በጥፊ በመምታቱ ሞት ተፈርዶበታል ይባላል። በ1708 ነው ይሄ ክስተት ማለት ነው። በ1848 አንድ ሰው የገደለ ከሆነ ወንጀለኛው ከተፋራጁ ወይም ከሞት ቤተሰብ ከአንዱ ጋራ በሰንሰለት ተቆራኝቶ ፍርድ እስከሚሰጥ ድረስ ይጠባበቅ ነበረ። ፍትህ ፈላጊው ከወንጀለኛው ጋር እኩል ይሰቃዩ ነበረ፣ ፍትህ እስከሚገኝ ድረስ ማለት ነው። ይሄ በጣም ገራሚ ነበረ። ፕላውዲዮን የተባለ የውጭ ሀገር ጸሐፊ ይህንን ዘግቦታል። በ1848 ዓመተ ምህረት አንዲት ሴት በአንድ ገበሬ ልብሷን ስለተነጠቀች ወሰን ወደ ተባለ ገዢ የአውራዳ ገዢ ነው እንግዲህ አያይዘው አቅርበዋቸው በገበያ ላይ ነጣቂው በሰው ፊት በግርፋት እንዲቀጣ ተደርጓል የሚለው። ይህንንም የውጭ ሀገር ጸሐፊያን ማንስፊልድ የተባለው ዘግቦታል ማለት ነው። በ1850 የኢትዮጵያ እስር ቤቶች የቆሻሻ መጣያ ገንዳ ወይም ጉድጓድ ይመስሉ ነበር ሲሉ የጻፉት እንግሊዛዊ ሪቻርድ በርተን ነበሩ። ከሱ ቀጥላ ፐርሃም የተባለች እንግሊዛዊ ተጓዥ የኦሪት እስር ቤቶች ብዙ ሰው የኢትዮጵያ እስር ቤቶች ብዙ እስረኞች ብዙ ሰዎች በተስቦ በሽታ ይማቀቁባቸዋል፣ ብዙዎች ሳይታከሙ ይሞታሉ ብላ ጽፋለች ማለት ነው። አሌክሳንደር ፓውሎ የተባለው ጸሐፊ ደግሞ ከሐምራዊ ተራሮች ጀርባ በተባለው መጽሐፋቸው አበዳሪና ተበዳሪ ተቆራኝተው ለፍርድ ይቀርቡ ነበረ። ብድሩ ተከፍሎ እስከሚያልቅ ድረስ ስለማይላቀቁ የተበዳሪው ወገኖች ብድሩ ካልተከፈለ እነሱም ስለሚገለሉና እንደ ሰው ስለማይታዩ ዘመድ የተባለ ሁሉ አዋጥቶ የተቆራኘውን ተበዳሪ እንዲለቀቅ ያደርጉትና ሁለቱንም ነፃ ያወጧቸው ነበረ። እንግዲህ ሁለቱም ናቸው ነፃ የሚወጡት በዚህ ጊዜ። በጣም የሚገርም ነው። ይህ ጸሐፊ እንግዲህ ፍርዱ ኋላ ቀር መሆኑን ሲተች ተበዳሪው ከአበዳሪው ጋር ተቆራኝቶ ከተቀመጠ መቼ ሰርቶ ዕዳውን ሊከፍል ነው ሲል ከባድ ጥያቄ አንስቶ ነበር ማለት ነው በዘመኑ። 1923 ወንጀለኛ መቅጫ የአካል መቆረጥን አስቁሟል። መቼ ነው የቆመው? 1923 ልብ አድርጉ። የሰረቀ በግርፋት የሰረቀ ሰው አካሉን እንግዲህ ይቆረጠ ነበር ማለት ነው። እንግዲህ የሰረቀ በግርፋት እንዲቀጣ ብሎ አሻሻለው ማለት ነው። ከዛ ግርፋቱ እንደገና ከ18 ዓመት እስከ 50 ዓመት ባሉት ላይ የጸና ሆኖ ጅራፉ ከ40 ጅራፍ እንዳይበልጥ ግርፋቱ ማለት ነው። ቀጥሎ ሰውየው ግርፋቱን መቋቋም መቻሉን በሐኪም ተረጋግጦ እንዲገረፍ ደንግጓል ማለት ነው። ይሄ ህግ የ1923 ህግ ተሻሻለ ሲባል ያሻሻለው ሰውየው 18 ዓመት ካልሞላው እንዳይገረፍ ማለት ነው። ልጅነት አለ ማለት ነው። ከ18 በላይ እስከ 50 ያለው በሙሉ ይገረፋል። ሲገረፍ ግን በሐኪም ግርፋቱን መቋቋም 40 ጅራፍ መቋቋም መቻሉ ነው ታይቶ ነው የሚገረፈው የሚለውን አሻሽሎታል ማለት ነው። የድሮ ህግ አስከባሪ አጋፋሪ ወይም የውህኒ ዘበኛ ይባል ነበረ። ፈራጁም
የአካባቢው የጎበዝ አለቃ ወይም አጋፋሪው ወይም የውህኒ ዘበኛው ነበረ ማለት ነው። ሐሰት የተናገረ ምላሱ ይቆረጣል። የሰረቀ እጁ፣ በሐሰት የመሰከረ ዓይኑ ይወጣል። የገደለ ደግሞ ሞት ይፈረድበት ነበረና ብዙ የውጭ ጸሐፊያን የኦሪት የሙሴ ሕግ እያሉ የሀበሾችን ፍርድ ያጣጥሉት ነበር ማለት ነው። የአውሮፓውያንን ሕግ የአቃቢ ሕግ ያመጡት አፄ ኃይለ ሥላሴ ናቸው፣ ወደ ሀገር ቤት ያስገቡት። እሳቸውም ፓርላማ ከሰየሙ በኋላ ማለት ነው። አፄ ኃይለ ሥላሴ እንግዲህ ዘመናዊ ሕገ መንግስት የቀረጹ አፄ ኃይለ ሥላሴ ራሳቸው ናቸው። ከዚያ በፊት የነበረው በልማዳዊ በፍትሐ ነገሥት በኦሪት ሕግ እየተጣቀሰ የሚቀጣና የሚፈረድ ነበረ ማለት ነው። እንግዲህ ምን ያክል ከፍትህ ጋር ያለንም ግንኙነት የቅርብ ጊዜ ስለሆነ ያንንም በአግባቡ ሳንሰራበት ይኸው እስካሁን ድረስ አለን ማለት ነው። ወደኋላ ደግሞ ሲሄድ የባሰ እንደነበረ ለማሳየት ነው። ቸር ይግጠመን እንግዲህ።